በበረሃው ጸጥታ፣ በስፍር ቁጥር በሌላቸው ከዋክብቶች በተሞላ ሰማይ ስር አንድ ሰው ብቻውን ቆሟል። ሁሉንም ነገር ትቶ ነበር። የትውልድ አገሩን፣ ደህንነቱን፣ ያለፈውን ሁሉም በተስፋ ቃል ምክንያት የማይቻል የሚመስል ቃል ኪዳን። ታላቅ ሕዝብ ትሆናለህ፣ ዘሮችህ ከዋክብትን ይበልጣሉ። ነገር ግን አንድ ችግር ነበር፣ ልጅ አልነበረውም። ይህ የኢስሐቅ ታሪክ ነው። የተስፋው ልጅ፣ የይስሐቅ ልጅ፣ የራሱን መሥዋዕትነት እንጨት የተሸከመው ልጅ። እግዚአብሔር ለመጀመሪያ ጊዜ ሲናገረው አብርሃም አርጅቶ ነበር። ሚስቱ ሳራ መካን ነበረች። ዓመታት አለፉ። 10 ዓመታት፣ 15 ዓመታት፣ 20 ዓመታት። የተለወጠው እያንዳንዱ ወቅት ሌላ ማሳሰቢያ ነበር። ገና ልጅ አልነበረውም። ሽክርክሪት ተፈጠረ። ጥንካሬ ጠፋ። ተስፋ ሰጥ አለ። ነገር ግን በየምሽቱ አብርሃም ከዋክብትን ይመለከት ነበር፣ ሺሆቹ። እግዚአብሔርም እንዲህ ብሎ ነበር፣ ዘርህ እንዲሁ ይሆናል። ይህ እንዴት ሊሆን ይችላል? በ99 ዓመቱ እግዚአብሔር እንደገና ተገለጠ። ከእንግዲህ አብርሃም አትባልም፣ ስምህ አብርሃም ይባላል። ሶራም ሳራ ትባል ነበር። እባርካታለሁ፣ ልጅ ትሰጥሻለች። በድንኳን ውስጥ ሳራ ሳቀች፣ በደስታ አይደለም ግን ባለማመን። ከደከምኩ በኋላ ጌታዬም ከሸመገለ በኋላ አሁን ይህን ደስታ አገኛለሁን? ከዚያም ጌታ እንዲህ አለ፣ ለጌታ የሚከብድ ነገር አለ? ዝምታ። ነፋሱ ብቻ መለሰ። ከዚያም የማይሆነው ነገር ተከሰተ። በሳራ ማህፀን ውስጥ ሕይወት ማደግ ጀመረ። ባዶነትን ብቻ የሚያውገው ማህፀን። በ90 ዓመቷ ወለደች። አብርሃም 100 ዓመት ነበር። በዚያን ቀን ድንኳናቸውን የሞላው ድምፅ ምንም ጥርጥር የለውም፣ ሳቅ ነበር። ስሙን ይስሐቅ ብለው ጠሩት። ሳቅ። ምክንያቱም በአንድ ወቅት ያለማመንን ያስከተለው ደስታ ሆነ። ቃል የገባለት አምላክ የሚፈጽም አምላክ ነው። ዓመታት አለፉ። ይስሐቅ አደገ። ዓመታት አለፉ። ይስሐቅ አደገ። እሱ ልጅ ብቻ አልነበረም፣ እሱ ቃል ኪዳን ነበር። ከዚያም አንድ ሌሊት እግዚአብሔር እንደገና ተናገረ። አብርሃም፣ አዎ ጌታ፣ ልጅህን ወሰድ፣ አንድ ልጅህን፣ የምትወደውን ይስሐቅን። ቃላቱ ልቡን ነክቶት መሆን አለበት። ወደ ሞሪያ ምድር ሂድ፣ እዚያም የሚቃተል መሥዋዕት አድርገህ አቅርበው። ምንም ማብራሪያ የለም፣ ትእዛዝ ብቻ። ቃል ኪዳኑ አሁን መሥዋዕቱ ሆነ። በማግስቱ ጠዋት በማለዳ አብርሃም ተነሣ። ምንም መዘግየት የለም፣ መታዘዝ ብቻ። አህያውን ጫነ፣ 2 አገልጋዮችን ወሰደ፣ ይስሐቅንም ወሰደ። ለ3 ቀናት ተጓዙ። ለ3 ቀናት ጸጥታ፣ ለ3 ቀናት የተደበቀ እንባ፣ ለ3 ቀናት የእምነት ትግል። ከዚያም አብርሃም ተራራውን ከሩቅ ቀየ። ቦታው ይህ ነው። ወደ አገልጋዮቹ ዞረ። እዚህ ቆዩ፣ እኔና ልጁ እንሰግዳለን እና እንመለሳለን። እኛ አሁንም አመነ። ይስሐቅ እንጨቱን በጀርባው ተሸከመ። ለመሥዋዕትነት የታሰበው እንጨት ተመሳሳይ ነው። አባኬ፣ አዎ ልጄ፣ እሳቱ እና እንጨቱ ግን በጉ የት አለ? የአብርሃምን ልብ የሰበረ መሆን አለበት። እግዚአብሔር ራሱ በጉን ያዘጋጃል። ወደ ላይ ደረሱ። ድንጋይ በድንጋይ አብርሃም መሥዋዕቱን ሠራ። እንጨት በጥንቃቄ ተቀምጧል። ከዚያም ይስሐቅን አሰሮታል። በልጁ ዓይን ውስጥ ያለውን ግራ መጋደብ ታስቡት። በአብርሃም እጅ ውስጥ ያለውን መንቀጥቀጥ ታስቡት። ቢላዋው ተነሳ፣ ሰማይ ጸጥ አለ። ከዚያም አብርሃም 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 ከሰማይ ድምፅ ነጎድጓድ ሰማ። በልጁ ላይ እጅ አትጫን። አሁን እግዚአብሔርን እንደምትፈራ አውቃለሁ፣ ልጅህን ስላልከለከልክ። አብርሃም በእፎይታ ወደቀ። ከዚያም ሰማ በኩትኳት ውስጥ ያለ ጩኸት፣ አውራ በግ
በቀንዶቹ ተያዘ። እግዚአብሔር አዘጋጀ። በዚያ ተራራ ላይ ተስፋው አልጠፋ፣ ተረጋግቷል። አብርሃምም ያንን ቦታ እንዲህ ብሎ ጠራው፣ እግዚአብሔር ያዘጋጃል። ይህ ፈተና ብቻ አልነበረም፣ ጥላ ነበር። የሚወደውን ልጁን ለመስጠት ፈቃደኛ የሆነ አባት፣ እንጨት ወደ ኮረብታ የሚሸከም ልጅ። በመጨረሻው ሰከንድ ምትክ ተሰጠው። ከዘመናት በኋላ ሌላ ልጅ እንጨት ወደ ሌላ ኮረብታ ይሸከማል። ነገር ግን በዚያን ጊዜ በቁጥቋጦው ውስጥ ምንም በግ አይኖርም። ይስሐቅ ተረፈ። ነገር ግን ታላቁ ልጅ አይኖርም። ምክንያቱም እግዚአብሔር ለመላው ዓለም ያዘጋጃል። አብርሃም ለ25 ዓመታት ቃል ኪዳን ጠበቀ። እናም ተስፋው በመጨረሻ ሲመጣ መልስ ለመስጠት ፈቃደኛ ነበር። ያ እምነት ነው። ሲጠብቅ የሚታመን እምነት፣ ሲጎዳ የሚታዘዝ እምነት፣ የሚታመን እምነት በተራራው ላይም ቢሆን። ምናልባት ዛሬ የጠበቅ ሊሆን ይችላል። ምናልባት የራስህን ተራራ እየወጣህ ሊሆን ይችላል። ይሁን አስታውስ፣ ተስፋ የሚሰጥ አምላክ፣ የሚፈትን አምላክ፣ የሚሰጥ እግዚአብሔር ነው። ምንም ለጌታ በጣም ከባድ አይደለም። ይህ ታሪክ ካስደሰተህ ጂጂ ባይብል ስቶሪ ሰብስክራይብ አድርጉ።